በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በወደደንና ባፈቀረን በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። አሜን። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ ዓለም እስከ አጽናፍ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ የከበረና የተመሰገነ ይሁንልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሁንልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየክብራቸውና እንደየመጠናቸው የከበሩና የተመሰገኑ ይሁኑልን። እንዲሁም ሁላችሁም የማኅተብ ሚዲያ መርሃ ግብር ተከታታዮች በያላችሁበት የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ እምነት የምታደምጡ የቅዱሳን ረድኤት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የማኅተብ ሚዲያ መርሃ ግብር ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ላይክ፣ ሰብስክራይብ፣ ሸር በማድረግ አገልግሎቱን እንድትደግፉ እንዲሁም ያላችሁን ሀሳብ አስተያየት ሁልጊዜ በኮሜንታችን ላይ እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ ስለምንለቅ መርሃ ግብሮቹን ወደ ቻናላችን በመግባት የምታገኙ መሆኑን እንገልጻለን። አሁንም በድጋሚ የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን ለብፁዕ አባታችን ለአቡነ ገብረ መንፈስ ቅዱስ ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች ከዚህ በመቀጠል በዕለተ ቅዳሜ የሚነበበውን የብፁዕ አባታችን የአቡነ ገብረ መንፈስ ቅዱስን ገድሉን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። ንዑድ ክቡር የሚሆን አባታችን ገብረ መንፈስ ቅዱስ ከዚህ ኃላፊ ዓለም ለሞት የሚለይበት ሰዓት በደረሰ ጊዜ ኃጢአት የሌለባቸው ንጹሐን ጻድቃን ሄኖክ፣ ኤልያስ ሞትን ያልቀመሱ ሌሎችም ቅዱሳን ነቢያት ለዚህ ሁሉ ወዳሉበት ወደ ብሔረ ሕያዋንም ሄደ። ከቀድሞ ጀምሮ የመሄድ ልማድ ነበረውና በሰረገላ ተጭኖ ሄደ። ከቀበላ እስከ ፋሲካ ከእነርሱ ጋር ይሰነብታል። ከእነርሱም ጋር በዓልን ያደርጋል። ጌታችንም ወደ እርሱ ወርዶ ቀድሶ ያቆርባቸዋል። ቀድሞ በእናቱ በእመቤታችን ቤተ መቅደስ በሰው እጅ ያልተዘጋጀ ሰማያዊ ኅብስት አውርዶ ለደቀ መዛሙርቱ ቀድሶ እንዳቆረባቸው
መላእክት መምጣቱን አያውቁም ነበር። ያለ ጉጠት ያን ኅብስት መንካት አይችሉም። ለቅዳሴ የሚገባውን ልብሰ ተክህኖም የወርቅ ጽዋንም ጻይሉንም መንካት አይችሉም። አቡ ቀለምሲስ ዮሐንስ ሥርዓተ ቁርባን ሲዘጋጅ የእግዚአብሔርን ምስጢር ሁሉ እንዳየ እንደዚሁም አባታችን ገብረ መንፈስ ቅዱስ በኢትዮጵያ አደረገ። ጌታችን ኢየሱስ ክርስቶስ ኅብስቱን አንስቶ ባረከ፣ ቆረሰ፣ ለደቀ መዛሙርቱ ይህ ሥጋዬ ነው እንኩ ብሉ ብሎ ሰጠ። ጽዋውንም አንስቶ አመስግኖ ሰጣቸው፣ እንዲሁም አለ፣ ሁላችሁም ከእርሱ ጠጡ፣ ኃጢአትን ለማስተስረይ ስለ ብዙዎች የሚፈስ የአዲስ ኪዳን ደሜ ይህ ነው አላቸው። እንደዚሁም ቅዱስ ሥጋዬ ለዘላለም ድኅነት ሕይወት ይሁን ብሎ ንጹሐት ክቡራን በሆኑ እጆቹ ለአባታችን ገብረ መንፈስ ቅዱስ ሰጠው። አባታችን ገብረ መንፈስ ቅዱስም በጌታችን ኢየሱስ ክርስቶስ እጅ ሥጋውን ደሙን በተቀበለ ጊዜ የሚመስል የሌለው ታላቅ ክብር ስላገኘ ፈጽሞ ደስ አለው። ብሔረ ሕያዋን የተድላ የደስታ ሀገር ናት። የብርሃን ሀገር ናት። የእግዚአብሔር ሀገር ናት። በውስጧ ሐዘን ትካዜ የለም። ደግ ሰዎች በዚህ ዓለም የሥጋ ኃጢአት የማያውቁ ንጹሐን በዚህ ይኖራሉ። በውስጧም ረሃብ፣ ጥም፣ በሽታ፣ ድካም የለም። በውስጧም ዝሙት፣ ቂም፣ ቅናት፣ ገንዘብ መውደድ፣ ባልንጀራ መናቅ የለም። በአደባባይዋ በዙሪያው ሁሉ የሰላም ጎርስ ይፈሳል። ዙሪያዋም ጳዚዮን በተባለ ዕንቁ የተለበለበ ነው፣ እንዲሁም የተለበጠ ነው። ትዕቢተኞችም በእግሮቻቸው አይረግጧትም፣ የምድር ኃጢአተኞች ሁሉ አያዩዋትም። ያን ጊዜ እግዚአብሔር የመረጣቸው ወዳጆቹን በዚያ ያኖራቸዋል። እርሱ ባለቤቱ ከሥጋው ከደሙ ያቀብላቸዋል። እንደኛ ምስጢሩን የሚያዩ አይደለም። ከሰማይ የወረደውን ኅብስት በክብር በምስጋና ይቀበሉታል እንጂ ከእነርሱም ጋር በዓል ያደርጋል እንጂ። ደግ አባታችን ገብረ መንፈስ ቅዱስ ጌታችንን ባየው ጊዜ የሚፈልገውን ያደርግለት ዘንድ መልሶ መላልሶ ለመነው። በየበዓሉ አስራት ይሰጠው ነበርና ዘወትር እንዲህ አስራት ይቀበል ነበር። እግዚአብሔር ከፈጠረው ከሰው ወገን እንደ እርሱ ያለ የለም። ጌታችን መድኃኒታችን ኢየሱስ ክርስቶስም አባታችን ገብረ መንፈስ ቅዱስን ይወደው ነበርና የመረጥኩህ ወዳጄ ገብረ መንፈስ ቅዱስ ሆይ ምን ትሻለህ? አደርግልህ ዘንድም ምንስ ትለምነኛለህ አለው። ከሰው ለይቼ መርጬሃለሁና አለው። ከተወለድክበት ጊዜ ጀምሮ እስከ ዛሬ ድረስ ካንተ ጋር ቃል ኪዳኔን አጸናለሁ። አይሆንም ያልኩህ ነገር የለምና በእኔ ዘንድም ፍቅር እጅግ በዝቶአልና አንተ